ከዛማ ተቀራረብንና እቅፍ ውስጥ ገብቼ ይሆን የማላውቀው ስሜት ውስጥ ገባሁ። ምን ይፈጠራል? ድንገት እኮ ነው ፍስስ ብዬ ጭልጥ ያለ እንቅልፍ ውስጥ የገባሁት። ቆይ አንዴ መልሼ እደውልልሻለሁ። ግቡ አይባልም እንዴ? ገባ አይደል እንዴ? ለማንኛውም እንዴት ነሽ ዛሬ? ይሻላልሽ? ደህና ነኝ። ከትላንቱ ይሻለኛል። ምንም አይደለም። እሺ በቃ ካመመሽ ኤኒ ታይም አንኳኪ፣ ምንም እንዳትሰቅቂ። እሺ ካመመኝ እንቀሰቅሳለሁ። እሺ ደህና ደሪ። በቃ እሺ ደህና ደር። ካመመሽ ድንገት እዚህ ልደር እንዴ? አይ ድንገት ካመመሽ ብዬ እኮ ነው። ለማንኛውም በቃ ኧረ እሺ ና ሳሚ፣ እዚህ ደር። እኔም እኮ ተሳቅቄ ነው እንዳላስቸግር ብዬ እንጂ ዛሬ ቀኑ ሙሉ እያዞረኝ ነበር የዋልኩት። የምን መሳቀቅ? እንደውም የሚገርምሽ ነገር እንደ ትናንት ከፍታ ይቻላል። እኔም እኮ አንተ ጋር መጥቼ ለመተኛት ፈልጌ ነበር። እና ለምን ሀሳብሽን ቀየርሽ? አበዛሹ ብለህ እንዳታባረረኝ ነው። ትናንትና ጥሩ ሰው አላልሽኝ ነበር እንዴ? እና ለዛ አይደል እንዴ ጥሩ ሰው ስለሆንክ እዚህ ታማ ብቻዋን መተኛት የለባትም ብለህ የመጣኸው? ለአንቺ አስቤ ይመስልሻል? አይደለም። በነገራችን ላይ ምንሽም የቤት ሰራተኛ ይመስላል። ማለቴ እንዴት? አይ እንዲሁ ነው። ከዚህ ቤት የነበሩት የቤት ሰራተኞች እንዳንቺ አልነበሩ። እንዴት ነበሩ እነሱ? እርሱማ እንደራሳቸው። እኔስ? አንቺ ደግሞ እንደዚህ። እንዴት ማለት? አንድ ነገር ላስቸግርሽ? የፈለከውን። ምን ነው ጋሼ በዚህ ሰዓት? አይ ቅድም የጀመርነው ነገር ለመጨረስ ከዚህ ሰዓት ውጪ የተሻለ የለም ብዬ እኮ ነው። ማለት ምንድን ነው የጀመርነው? መጠጋጋት ነው። ልክ እንደዚህ መነካካት። እመኚኝ ሰላም፣ አሁን እግሬ ላይ ወድቀሽ ትለምኛለሽ። እኔ አይደለሁም ግርማ።